عليه السلام الموتم التسكلم ጌታችን አላህ ሳይሞት ሳይገደል ሳይሰቀል ወደ ራሱ ወስዶታል ወደ ራሱም አንስቶታል እንላለን ይሄንንም ቁርአን በሱረቱ ኒሳ ምዕራፍ 4 ከ157 እስከ 158 ነግሮናል 157ኛው ላይ وقولهم إنا قتلنا المسيح عيسى ابن مريم رسول الله እኛ የመርየምን ልጅ አልመሲህ ዒሳን ገደል በማለታቸው ምክንያት አይሁዶችን ረገምናቸው ወማ ቀተሉህ አልገደሉትም ወማ ሰለቡህ አልሰቀሉትም ወላኪን ሹቢሃ ለሁም ግን ለነሱ የተገደለው ሰው በዒሳ ተመሰለባቸው ይላል ዒሳን አልገደሉትም አልሰቀሉትም ነገር ግን ሁሉን ቻይ የሆነው ጌታችን አላህ ዒሳን ወደ ራሱ በመውሰድ ከቀንደኛ ጠላቶቹ መካከል አንዱን ዒሳን አስመስሎባቸው ጠላቶቹ መተው ይሄ ነው ዒሳ ብለው ያንን የተመሰለውን ሰው ገደሉት ሰቀሉት እንጂ ዒሳንማ አልገደሉትም وإن الذين اختلفوا فيه እነዚያ በሱ ነገር የተለያዩ ሰዎች لفي شك منه አሁንም ከርሱ መገደል በመጠራጠር ውስጥ ናቸው ما لهم به من علم إلا اتباع الظن ይህን ጥርጣሬ ከመከተል ውጪ በዒሳ ጉዳይ እርግጠኛ የሆነ ዕውቀት የላቸውም እርግጠኛው ዕውቀት አላህ ዘንድ ነውና وما قتلوه يقينا በርግጥም አልገደሉትም ማለት ካልገደሉት ካልሰቀሉት ታዲያ የት ሄደ ሲባል 158ኛው ላይ ምን አለ በረፈዐሁ الله إليه ይልቁኑ አላህ ወደ እርሱ አነሳው ወሰደው ይላል وكان الله عزيزا حكيما الله الشنافي ጥበበኛ ጌታ ነውና ይላል ሳይሞት ሳይገደል ሳይሰቀል ጌታችን ወስዶታል ብለን እናምናለን አስቀድሞውኑ ቃል ገብቶለት ስለነበር ከምድር አነሳሃለው ወደኔም እወስድሃለው ስላለው ሱረቱ አሊ ኢምራን ቁጥር 55 ላይ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 55 ላይ وإذ قال الله ባለው ጊዜ አስታውስ يا عيسى أنت عيسى هوي إني متوفيك أي قابضك من الأرض أني أنت وساجهني ورافعك إلي ودنم أنشهني ومطهرك من الذين كفروا كالنزيام ككادوت سوج كقربة الناتشو يماركه يما تراهنين بلوتال بزي قال مسارت صلاتوچو ሊገሉት ሊሰቅሉት ሲፈልጉ ዒሳን ምን አደረገው ጌታችን ወሰደው አነሳው እንላለን አልሞተም ነው ምንለው አይሞትም ግን እንዳንል መሞቱማ አይቀርም ሰው ነው አላህ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች ብሏል ስለዚህም ዒሳ ይሞታል ሱረቱ አን-ኒሳ 159ኛው አየት ላይ ትንሳኤ ሲቃረብ ወደዚህ ምድር ይወርዳል ተልእኮውን ከፈጸመ በኋላ ሰው ነውና ይሞታል وإن من أهل الكتاب ታዲያ የዛኔ ከመጽሐፉ ባለቤት አይሁድም ይሁን ክርስቲያን አንድም የለም ኢላ يؤمنن به በትክክል እሱ የአላህ ባሪያና መልእክተኛ እንደነበረ የሚያምኑበት ቢሆን እንጂ መቼ ነው ይሄም قبل موته ዒሳ ከመሞቱ በፊት ማለት ትክክለኛው ማንነቱ ገጽታው የዛኔ ይለያል በዚህ በኩል አወላለዱን ጥያቄ ምልክት ውስጥ ከተው የዝሙት ልጅ ብለው የከሰሱት አይሁዶች በዚህ በኩል ደግሞ ከደረጃው በላይ ከፍ አድርገው ሰቅለው ጌታና አምላክ ሲሉ የነበሩት በትክክል የአላህ ባሪያና መልእክተኛ እንደነበረ የዛኔ ነው ዒሳ የሚመሰክረው እኛ ሊፈርድ ይመጣል ብለን አናምንም አንዳንዶቹ በስተት እናንተም ዒሳ ሊፈርድ ይመጣል ትላላችሁ ይሉናል ኢኒል ሁክሙ ኢላ ሊላህ ፍርድ የአላህ እንጂ የማንም አይደለም በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው ከአላህ ውጪ ነቢያትም መላእክቶችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው አልሞተም አልተገደለም አልተሰቀለም ግን ወደ ምድር ይወርዳል ይሞታል አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ منها خلقناكم وفيها نعيدكم ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል ሰማይ ላይ ሊሞት ማንንም አይገባውም ማለት ግዴታ መመለስ አለበት ومنها نخرجكم تارة أخرى በሌላ ጊዜ ደግሞ እናወጣችኋለን ስንፈልግ ይላል
የውሙል ቂያማ ማለት ነው። ይሄን የሚያደርግ ጌታ አላህ ብቻ ነው። አልሞተም አልተሰቀለም ነው። ወገኖቻችን ግን ለኛ